Hello. Hello babe. ካሸብር ጋር ታረቀን እኮ what ቺት አርጎብሽ አንዴ ተለያያችሁት ሰሚኛልሽ በጣም ነው የሰለቸኝ ትወጂኛልሽ አትወጂኝም ቁርጡን ንገሪ ተነሳብ ደግሞ ምንም የተንዛዛ ወሬ አልፈልግም በቃ አው ወይም አይ ወደዚህ ወደዛ ምናምን እያልሽ አታወጫብኝ እንዴ ምንድነው ካንቺ ፍቅር ይዞኛል ከኔ እኔ አው ካንቺ what ለዚህ ዩቲዩብ ቻናል አዲስ ሆናችሁ ወይም ደግሞ ይሄን ቪዲዮ ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ ማድረግ ይፈታተናል በስም መቀላቀል ይችላሉ ኮምፕሊትሊ በነፃ ነው እንዲሁም ቪዲዮ ላይክ ማድረግ እንዳይረሱ ይሄንን ቪዲዮ ብለህ ለቀቅ ሄሎ ለታደሙ ነው እንደነሽልኝ ሮማንዛቸው ታደበ እንደነሽልኝ ምን አልከኝ እንደነሽልኝ ደህና ነኝ ምን ትቀላሰለሳለህ ታዲያ በስነ ስርዓት አታወራ ያገርኩ ከባድ ተጠፋፋና ገማሪ ያሺ ነበር ጆሮ ላይ ተካ ሄሎ አቤት ሰሚ እኔ ደናቲናይል እንግሊዘኛ ስለማልችል ነው አንቢ ያልሽ የሥራ ቅጥር አረከው እኮ እኔ ካንተ እንግሊዘኛ ምን አለኝ እና እሺ ምን አድርጌ ምን ይጎልኛል እኔ አይደለም እንደዛ ታስብ አንተ ጺም እየወቀነው እንዴ ያያሽዋል እንዴ ትንሽ ጊዜ ብሳችሁ ሙሉ ያድጋል ምንድነው ታካብጅ ጭራሽ እንደዛ አይደለም አንተ እንደምታስበው ሌላ ታሪክ ውስጥ አትግባ እንደዛ አይደለም ገደል መግባት ትችላለሽ እሺ ሲጀመር ኤልሳ ካንቺ ስንት ጥፍ ነው የምታምረው ትቦናለሽ ምን ትመስላለች መጀመሪያ ፊት ሰጥሽ እኔ ነው ገደል መግባት ትችላለሽ ሄሎ ሁለተኛ እንዳደውልልኝ ብያለሁ ነበር ለምን ደወልክ በእናትሽ ሁለት ቃል ብቻ መናገርበት 2 ሰከንድ ስጪኝ በቃ ሌላ ምንም አልፈልግም ካንቺ በቃ ምንም ነገር መስማት አልፈልግም ሁለት ቃል ብቻ ነው ምንም ሌላ መናገረው የለኝም ሲጀምር እሺ በቃ ጆሮ ላይ ሳልደረግመው ያልካቸውን 2 ቃላቶች ተናገር ሁለቱን ቃል እንትን ማን ነው ስሙ እግር ታውቂያለሽ እግር እግር ቢሽ እግር ያራ ሰራላለች የወንድ ጀለስ አቤት ምን አባክ ሆነ ነው ስልክ ማታነሳው ምን ፈለግሽ ሌላ ጊዜ ምን ፈልጌ ነው መጣው እኔ ምን አውቃለሁ ከኔ ምን ፈልገሽ እንደምመጪ ምን አባቷ አግኝቶ ነው ዛሬ ደግሞ የተንጠባረረው ወንድ ልጅ ቆረጠ ሲባል ሰምተሽ ታውቂያለሽ አላቅ አሁን ስሚያ ወንድ ልጅ ቆርጧል ሁለተኛ እንዳትደውይ እንዳትመጪ የኔና ያንቺ ነገር እዚህ ጋር ያብቃ ምን አደረኩ ግድ የለሽም ትንሽ ልሰንብት እንደዚሁም ኑሮ አልገፋ ብሎኛል እንኳን አንቺ ተጨምረሽበት ምን በድዬ ሀቅና ነው እንደዚህ የምትለኝ ፋንሰካከሳ በቃ አንጀቱን ማልበላል ይላል እንዴ ዛሬ አንድ ቀን እንባሽ ጠብ ብሎ ያውቅ ትላለች አጨብጭበናል በቃ አክቲንግ ጎበዝ ነሽ መድረክ ቢጤ ፈልገሽ ታውኝ የሰው ህይወት ላይ አይደለም የሚታወነው ነው አዎ ጨጓራዬ በቃ አልቻለም እሺ በውሳኔክ እንደማትጸጸትበት ተስፋ አደርጋለሁ It was at this moment that he knew. He got back to the wetmed. ቆይ እንጂ ቆይ ወዴት ነው የምትሄጂው ቆይ ስሚ ሳትሰላች ስሚኝ እንደዛሬ አወዛጋቢ ህልም አይቻላቅ ሱሪ ላይ ፓንት ደርቤ መድረክ ላይ ቆም ያለውኝና ማአት ህዝብ ነው ከስር ያለው እያጨበጨቡልኝ ነው ምንም አልገባኝም ተገትር ያለውኝ እኔ ከዛ የህንዱ አክተር ሻሩክ አለ አይደለ
በስሎ ሞሽን እየሮጠ ሻርፕ ይዞ ወደ እኔ እየመጣ ነው። ከዛ ይዘው ዘላለም አለሙን አይሰለቸውም እንዴ ሻርፕ ይዞ መሮጥ ምናምን ብዬ ካጆ ለኒድና ፈልግ ጅላጅል ምናምን ብዬ ዞር ስል ከመኔው ደርሶብኝ ከኋላ በሻርፑ ጥምጥም አርጎ አንገቴን እንዳነቀው እኔ በቃ ለሞት ነብስ ውጪ ነብስ ግቢ ላይ ነኝ። በዚህ መሃል ኮሜዲያን ቶማስ ኬት መጣ ሳልለው ሃይቤ ሀቀጥ ሲነለው አዋለና በጥፊ ሲያጠናግረው ሻሩክ ለቀቀኝና ተዘረረ። ከዛ እኔ ፈረጠጥኩት ነው ልሽ። ከዛ ሮጬ የሆነ ራንደም ክፍል ለመደበቅ መግባቴ ነው እኔ። ከዛ ከኔ ቀድሞ እንዴት እዛ እንደደረሰ አላውቅም። ሻሩክ ከማማ ዝናሽ ጋር እጅ ለእጅ ተያይዘው በአሊያ ሽምብራ በሚለው ዘፈን ቃውታ አድርገው እየጨፈሩ ነው። ጭራሽ አላዩኝም ሁላ። ከዛን ደንግጬ ፍርጠጣውን ተያያዝኩት። መንገድ ላይ ማን እናገኛለን? ጀማል የሰፈራችን ባለሱቅ አለ አይደለ? ደህና አድርጎ በኩርኩም ካናወዘኝ በኋላ እዳሽን ክፈይ ብሎ ሮጦ አልሄደም። የሌላ ሆድ ብሶኝ በቃ ቁጭ ብዬ እያለቀስኩ ነው። ከዛ ክራሽ አለ አይደለ? ናቲ መጣና አድርጎ ሲስመኝ በቃ ደስ ብሎኝ ማለት ነው። በጣም ደስ ብሎኝ ማለት ነው። የእውነት ነበር ይመስለኝ። እውነት ስነቃ ራሱ ተናደድኩ። ከዛ ቁጭ በል ስለው ትዝ ይለኛል። ከዛ አይ አልቀመጥም ይሄን ልሰጥሽ ነው የመጣሁት አለና የሆነ ካርቶን ሰጥቶኝ ሄደ። ከዛ ካርቶኑን ክፍት ሳደርገው የሆነች ጥቁር ድመት ወጣች ከካርቶን ውስጥ። ከዛ ወዲያው እግሬ ላይ ማስታወቅ ጀመረ። ሻታውን አየዋለሁ። ሻሩክ ቅድም ሊያንቀኝ የሞከረበትን ሻርፕን ያስታወከችው ለካስ። ከዛን ከው ብዬ እያልኩ እየጮኩኝ አንድ ሱፍ ያደረገ ፈረስ እየሮጠ መጣና አይዞሽ ይለኛል። ብድግ ነው ያልኩት ከእንቅልፌ። አንቺ ምን አይነት ጉድ ነው? ካሸብር ጋር ታረቅን እኮ What? ቺት አድርጎብሽ አንዴ ተለያያችሁ። ያጋባች አይ ነው ግን በቃ ሁኔታዎችን አስረዳኝና ተረዳሁት። ምን ብሎ ሊያሳምንሽ ይችላል? አላ በቃ ከሁለታችንም ፍቅር ይዞት ለመምረጥ በጣም እንደተቸገረና እንደተሰቃየ ሲያስረዳኝ በቃ እንደውም አንጀቴን በላኝ። በቃ ተረዳሁትና አብረን ቀጠልን። እንዲቻላል እንዴ? አረ ሰሚኛልሽ? በጣም ነው የሰለቸኝ። ትወጂኛለሽ አትወጂኝም? ቁርጡን ንገሪኝ። ተነሳብህ ደግሞ ምንም የተንዛዛ ወሬ አልፈልግም። በቃ አዎ ወይም አይ፣ ወደዚህ ወደዛ ምናምን እያልሽ አታወጫብኝ እንዴ። መልሰን ጓደኞች ሆነና እንዴ? ኦፍ ስንቴ ነው የምነግርሽ? ጓደኛሽ መሆን አልፈልግም። በቃ ማቶጂኝ ከሆነ ንገሪኝና ከህይወትሽ ልውጣ። በቃ እኔ ከህይወቴ እንድትወጣ አልፈልግማ። ትወጂኛለሽ ማለት ነው? አይ እንደዛ ሳይሆን በቃ አላ What? ሙድሽን ተይኝ። መሀል ላይ የምታንጠልጥኝን ነገር ፍቺ። ተረጋግተናል። በቃ ትወጂኛለሽ ወይስ አትወጂኝም? እኔ እንጃ። ምን ማለት ነው? እኔ እንጃ። የሚሰማሽ ስሜት አታውቂውም? እሺ ርብቃን ታውቂያታለሽ? እሑድ ዕለት ከእሷ ጋር ዴት ለመውጣት ወስኛለሁ። ኤራኡ ከዛች ጨበሬ ጋር ዴት ልትወጣ ነው እንዴ? ከኔ ጋር እኮ ተጣልተናል። ሙልጭ አድርጋ ሰድባኛለች። እንዴት ብትንቀኝ ነው? እና ከኔ ህይወት ጋር ምን አገናኘው? ከእሷ ጋር ዴት ከወጣ ልቤ በጣም ነው የሚሰበረው። እሱን ወቅ ልቤ የሚሰበረው ትወጂኛለሽ ማለት ነው? አይደለም። Really, nigga? ከጣላሁት ሰው ጋር ዴት ልታረግ አልፈልግም። በቃ ቀንቼ ምናምን አይደለም። ኧረ በስመ አብ። እሺ በቃ የሚደብርሽ ከሆነ ከርብቃ ጋር አልወጣም። ኤደን ጋር ሰሞኑን እያወራን ነበረ። ከእሷ ጋር ምናምን ለመውጣት ሞክራለሁ። ኤደን ከእሷ ጋር እንድትወጣ አልፈልግም። እንዴ ለምን? በቃ እንደዚሁ ቀልቤ አይወዳትም። አትመቸኝም። እኔ ምን አገባኝ ስላንቺ ቀልብ? የኔ ቀልብ ወደዳት ነው። እሺ አንቺ ችግርሽ ምንድን ነው? ከሌላ ሰው ጋር ሙቭ ኦን እንዳደረግ አትፈልጊም። ከአንቺ ጋር እንደሆነ አትፈልጊም። እንደፈለግሽ ልትጫወቺብኝ ነው ያንቺ ሀሳብ። ይገባኛል። ትናንት አለም የተወለድኩት። ጅልሽን ፈልጊ። እሺ አሁን ለምንድን ነው የምታለቅሽው? አይ በቃ የፈለግከውን ሰው ዴት ማድረግ ትችላለህ እንደፈለግ። እሺ በቃ ማንንም ዴት አላረግም። ማልቀስ አቁሚ። የምን? እሺ ቀንቼ ግን እንዳይመስልሽ። Are you serious right now, bro? ሄሎ እንዴት ነሽ የኔ ቆንጆ? ገና ምን ነው ደብሮሻል እንዴ? ሄሎ አይሰማም? ምን አልከኝ? እሺ ቀንሽ እንዴት ነበር? አሪፍ ነበር። ምን ነው እንደከረመ ወተት ተበጣጠሽ? ታዲያ ማናገር ካልፈለሽ ቀጥታ አትናገሪ ትላለች። ማናገር ካልፈለግሽ ሁለተኛ ደውል አልፈልግም ማለት ይቻላል እኮ። ምንድነው? ኤራኡ ማዘርሽ በግድ ዘመዳና ግሪ ብላ የጠራችሽ እኮ ነው የምትመስዪው። ብሽቀጥ ማንን ነው አንተ የምትሳደበው? ትሽ 2 ብር የገባውን ፌስታል የምትመስዪ ሴትዮዋ ናት ላይ ትንቦራጨቂያለሽ እንዴ? ትሰማኛለህ? ሁለተኛ እንዳትደውልልኝ።
አየሻ ያን ያክል ቀላል ነበር። ሁለተኛ አትደውልልኝ ትይኛለሽ፣ እኔም ሁለተኛ አልደውልልሽም። አለቀ። ምንም መመናቀር አያስፈልግም። ቻው፣ መልካም ነው። እኔ ላይማ ስልክ አዘጋትም፣ ደውዬ ራሴ ዘጋባለሁ። የደወሉላቸው ደንበኛ ያን ቀፋፊ ድምጾትን ሁለተኛ መስማት አይፈልጉም። እንዴ ምንድን ነው? መስሎሽ ነው እንዴ? አይ እንትን እኮ ነው ጉሮሮዬን ያዝ አደረገኝና ምናምን ለማለት እየሞከርኩ ነው። እና አፍንጫዬ ስር ነው ጉሮሮ የምታስተካክለው? ሂሳብ ጎበዝ ነኝ ለፋይናል ላስጠናሽ ብለህ ጠርተህ ታሙጠሙጣለህ። ሂሳብ ጎበዝ ነኝ አልወጣኝም። በአንቺ ሌብል ቅል ራስ አይደለሁም ነው ያልኩት። አንተ ያማሃል እንዴ? እኔ እኮ ደስ ስለምትይ ነው የምር። አሃ ደስ ስለምልህ ነው ሁሌ የምትሰድበኝ? እኔ ደስ የሚሉኝ ሰዎች ነው የምሳደበው። በጣም ካከበርኩሽ እመኚኝ አስጠልተሽኛል ማለት ነው። What? ለማንኛውም ትሰማኛለህ? አሳቻ ሰዓት እየጠበቅክ የምታሙጠሙጣትን ነገር ብትተው ይሻላል። እኔ እኮ ስሙዝ እንዲሆን ነው ያሙጠሙጥኩት። እንደ ፋራ ዝም ብዬ ልግባ እንዴ? ገደል ያስገባክና ወዴት አባክ ነው የምትገባው? አረጋጊው እንጂ እየቀለድኩ እንዳይመስል ብታድብ ነው የሚሻልህ። ምን ሆነሃል ብሮ? ሁለተኛ ብሮ እንዳትይኝ አላልኩሽም? ታስጠላ። ሂጂና ብሮሽን ፈልጊ። የምሬ ነው። በጣም የሚያስጠላኝ ነው የሚፈራው። በቃ ሶሪ ብሮ። Are you serious right now? ስማ ማን ቴክስት ቢያደርግልኝ ጥሩ ነው? እስኪ ሁሌ ትላልቅ ቂጥ ካላቸው ቺኮች ጋር ነው የማየው። አዎ እኔ ራሱ ብዙ ጊዜ አይቼዋለሁ። እና ያንቺ ምድረ በዳ እንደሆነ አልሰማም እንዴ? ሳትዋሽ ንገረኝ። ቀንተህ ነዋ። አቦ ምላሴን በቆረጠው ኖሮ አሁን በቃ ሪያሊቲ ባወራኝ ቁጥር እንደ ቅናት ነው የሚወሰድብኝ ማለት ነው። ካሁን በኋላ ግን እንደ ድሮ ጓደኞች መሆን የምንችል ይመስላል? ኧረ ኖርማል ነው። ትንሽ ሳንቀማመስ መቋጨቱ ይደብራል እንጂ ምንም ያው በፊት እንደምዝገው መዛግ ነው። ምን አዲስ ነገር አለው ብለሽ ነው? መዛግ? ቆይ ጓደኞች እንድንሆን አልነበር እንዴ መጀመሪያ ቀን የተዋወቀኝ? ማን? እኔ? ኖ ዋን ማን እዚህ ምድር ላይ ማለት ነው እቺ ልጅ ጓደኛዬ ላድርጋት ብሎ የሚተዋወቅ የለም። ልንገርሽ። እንዴ ማለት እናንተ ናችሁ እንጂ በዘዴ ወይ ተስፋ ሰጡ ወይ ተስፋ ታስቆርጡ መሀል ላይ አንጠልጥላችሁ ፍሬንድ ዞን ውስጥ ትከቱናላችሁ። በቃ ይሁና ብለን ተቀብለን እየኖርን እንጂ። የምርህን ነው? በእህትነት አልነበረም ጭራሽ የተዋወቀኝ? ዋፍ እንዴ ለጓደኛ አብረውኝ ኳስ የሚያዩ ፕሌይስቴሽን የሚጫወቱ ወንድ ጀለሶች እያሉ የኮሪያና የቱርክ ተከታታይ ድራማ ምትቆመኩም ቺጋኒ ምን ጓደኝነትስ እንዴት ያምረኛል? እንዴት ይመጣል? ምን ሆነሻል? Really, nigga? መቼም እንደ ወንድ ጓደኛዬ ላይሽ አልችልም። ቆይ ምን ችግር አለው? በቃ አይሆንማ እንዴ ሚሽን ኢምፖሲብል በቃ ጭራሽ የማይሆን ነገር ነው እንዴ። ግማታም ስለሆንክ ነው። ረስቼው ለካስ ቦይፍሬንድ ይሆናል። ክላሴን ጠብቄ ልጠጣ እንጂ። እሺ ሴትዮ ፈተና እንዴት ነበር? አሁን እኮ ፍቅረኛሞች ነን። ሮማንቲክ ለመሆን ሞክር እንጂ። ጠዋት ራሱ ስደውል ሄሎ የኔ ፍቅር እንዴት ነሽ አለሁልሽ ቤቢዬ ምናምን ነው የሚባለው ይለኛል አንስቶ። ለካ ይሄም አለ። እሺ አስተካክላለሁ። እና ከሁለቀቀሽ አንተ ጤና የለህም እንዴ? ራስሽ አለሽ እንዴ? ከትናንት ወዲያ ካስቸገረኝ ብለሽ የነገርሽኝ። ኖርማል ጓደኞች እያለን ስለኔ የምታውቀውን ኢንፎርሜሽን ሁሉ ደልተው እኮ ነው የምልህ። ወይ ጣጣ። እሺ በቃ ተነሽ፣ ብዙ ቆየና ወክ ምናምን እናርክ። ሂሳብ 350 ነው የሚደርስብን እንዴ? ሂሳብ እንደ ድሮ ሼር ልናረግ ነው እንዴ? ትንሽ አይሸክክህም እንዴ? ለምን ይሸክከኛል? እኩል አንድ ጥብስ አድርገን የበላ ነው። ኧረ በእናትህ ትንሽ ሮማንቲክ ለመሆን ሞክር። ፋርነት አያጥቃ። ሲጀመር እንደ ድሮ ግድንግድ ጉርሻ ምናምን አልጎረስኩም። ክላሴን ጠብቄ ቀስ ብዬ ነው የበላሁት። ትንሽ አታፍርም እንዴ? እና ካሁን በኋላ ስንገናኝ ሁሌ አንተ ነው የምከፍለው እያልሽኝ ነው? አዋ እና ምኑን ገርልፍሬንድ እና ቦይፍሬንድ ሆነን ሂሳብ ሼር የምናረግ ከሆነ ይቺ ነገር አታዋጣ። ምን አልክ? አይ ምንም። ዛሬ ደግሞ ሰው መስለሻል። እንደውም አልፈልግም። በቃ ወደ ጓደኝነታችን እንመለስ ነው። ሂሳብ ሼር እናርጋ በነካጃችን። ሄሎ አንቺ ምን ሆነሽ ነው? መልሴ ማታ ደውዬ እነግራለሁ ብለሽ በዛው ጠፍተሽ ይቀርሽ። ሁለታችንም እኮ ፍቅረኛ አለን። እባክሽ አንቺ ብቻ እሺ በይ እንጂ ሁለቱንም ቀይ ካርድ እንሰጣቸዋለን። አንተ ለካስ በላቸው እውነቱን ነበር ሲጠረጥር የነበረው። በጣም ነው የሚጠራጠር ታውቃለህ። እኔ ግን ወገቤን አስሬ እንደ ወንድሙ ነው የሚያይ ብዬ ስከራከር ነበር የከረምኩት። ትወጂኛለሽ አትወጂኝም? አሁን ምንድን ነው ሰስፔንስ አደረግሽው?
አይደለማ አስበኸዋል? ግን እኔ እናንተ እንዴት ሆኖ ቆይ አንተ እኮ ፊት ለፊት ፈሴን ፈስቻለሁ፣ ሻታይን በርግጃለሁ። እንዴ ሰፈር ስመጣ ከነ አይናሪ ነው የምታቀኝ። እንዴት ሆኖ ቆይ እኔ እናንተ እንዴት ሆኖ ነው ፍቅር ውስጥ የምንገባው? ቆይ እንዴት ሆኖ ማለት እና በላቸው ከነ አይናሪ አይቶኛ ያቅም እያልሽኝ ነው? ኧረ በጭራሽ በላቸውን ላገኘው ስወጣ ብታይኝ ጭራሹን ነው የማታውቀኝ። ማንሽ አንቺ ነው የምትለኝ? አየሻ ይሄ ማለት እኮ ግንኙነታችሁ እንዳለ የተመሰረተው በውሸት ነው። ፈሳም እንደሆንሽ እንኳን የማያውቅ ሰውዬ የወደ ቀን ያበለጠሽ ቀን በቃ ነገሩ ሁሉ ተበላሸ ማለት አይደለም። አንተ እስከዛሬ አስቤው አላውቅም ነበር እንደዛ እኮ። አሁን አስቢበታ እንዴ። እኔ ከና አይናርሽ የወደድኩሽ አልሻልሽም? እሺ በቃ ለአንድ ሳምንት ብቻ እንደ ሙከራ ስርጭት እንሞክረውና ከሆነ ሆነ፣ ካልሆነ ግን ወደ ጓደኝነታችን እንመለሳለን። ምን ትላለህ? እሺ በቃ ከባዶ ይሻላል። እሺ በቃ ደህና ደር። እሺ ደህና ደሪ። ካንቺ ፍቅር ይዞኛል። ከማ ከኔ እኔ? አዎ ካንቺ። What? ረጅም ጊዜ ነበር ልነግርሽ ያሰብኩት ግን በቃ ፈራሁ። እንዴ አንተ ሌላ ሰው ተሳስቶ ካደነቀኝ እንኳን እቺ ምንዋ ነው የሚያምረው ምናምን እያልክ ስታጣጥለኛ አንዴ የምትውለው ቂጥ የላት ፊት የላት እቺ ለግራግር ምናምን እያልክ ኦ ሴትዮ ስሜትሽ እንዳይባነንብሽ በቃ ብዙ ነገር ልትይ ትችያለሽ። የምሬን ነበር ማለት አይደለም። ጅላሽ እንዴ? ተው አይ ወንድ ልብ ድካም ቢኖርብኝ ዛሬ ነበር ልቤ ቀጥ የሚለው። እሺ አሁን አታጓጊ። መልስሽ ምንድን ነው? ኦ ሰውዬ እኔ ከሰው እንደምትቆጥረኝ አሁን ገና መስማቴ ነው። ቆይ ሲጀመር ቀይ ሴት ምናምን አይመቸኝም ትላል ነበር እንዴ? እባክሽ እኔ ሲጀመር ቀይ ሴት ነው የሚመቸኝ። እንዳይባነንብኝ ብዬ ነው እንደዛ ስለ የነበረው። እግዞ 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 ሄሎ ደንቆላስ ነው የሚባል ስልኬን የሰጠኸው አንተ ነህ? አዎ እኔ ነኝ የሰጠሁት። እንዴ ለምን አባት ነው ስልኬን የምትሰጠው እንዴ? ስንት ጊዜ ነው የምናወራው? ሁለተኛ ስልኬን እንዳትሰጥ አላልኩም? አውቃለሁ እባክሽ አልሰጥም ብዬዋለሁ እኮ። አልሰጥም ምናምን ስለው ብዙ ነበሩ ታውቂያለሽ። እና በቃ ሌላ ነገር ሲጀመር ግዴታ መስጠት ነበረብኝ ማለት አይ በቃ የሌለ ማብሸቅ ምናምን ጀመሩ። በቃ ስለምትወዳት ምናምን መጀመሪያም ጠርጥረናል እንደምትወዳት። ለዛ ነው ማሰጠው ስልኳን ምናምን አይነት ጽዌ ሲጀምሩ ግዴታ ንጽህናዬን ለማረጋገጥ መስጠት ነበረብኝ። ገባሽ እንዴ? እና ክብርህን ለማስጠበቅ ብለህ ነው እኔን መስዋዕት የምታደርገኝ? በቃ ምንድነው ብሎክ አድርጊው እንዴ? ምንድነው የምታካብጂው? ኩላሊትሽን የሰጠሁብሽ አስመሰልሽው። ኧረ በስመ አብ! ጭራሽ ጆሮዬ ላይ ዘጋዋል እንዴ ይሄ በክት? ድክም ብሎኝ አልጋዬን አፍቆኝ በር መጥቼ ሳንኳኳ እሷ ቤት ነው አለች። ስትከፍት እንደነው ጎብጣ ሻሿ ገምቶ ፊቷ አመድ ዱቄት ነው ወረድሽ ልል ብዬ ተወኩና ጡት አንሶላ ቦርጭ 3 ፎቅ ነገር እግር በጭቃ ታጅቦ ዛሬ ደህና ነገር ከሌለ ደም ሸቶኛል ያልኳት። ደም ሶዬ ዛሬ እኮ እራት ቀይ ወጥ ነው ብላ ሄደች። ምን አልሻል? ቀይ ወጥ ባይ ዛሬ ቀኑ አፈጻጸሙ ደስ የሚል ነው አልኩ። ባይ ክቡር ነገር ነው ጠረጴዛ ላይ የሚቀርብ እሱም ቀይ ወጥና እኔ አንቺ ጥግሽን ይዘሽ የትላንት ሽሮ የለም 74 ሳህን ይዘሽ ሽሮ ላሽ ብዬ ከድሮ ሙዴ ነው። ስትገረፍ ታወራዋለህ። ሰሚ አንቺ ተደብቄ ነው ማናገርሽ። ይሄ ከብት በጠዋት ተነስቶ ብሬክ አፕ እናርጋላለኝ መሰለሽ? እውነት በጣም ነው የገረመኝ። በቃ እንዴ ጥጋብ እንዴ ምን አባቱ ጀምሮ እንደዚህ ጥጋብ አናቱ ላይ ፊት እንዳለበት ለማረጋገጥ ብዬ ስልኩን መጎርጎር ጀምርልሻለሁ። አጅሬ ከአንድ አይደለም ከሁለት ሴቶች ጋር ቺስ እያረገብኝ ኖሯል ለካስ። ወይኔ አንቺ ግን እንዴት ነው እንደዚህ ልሻወድ የቻልኩት? እንዴት? ቆይ ግርም እያለኝ እኮ ነው። ወይ ጉድ! እኔ እኮ በዚህ ፊቱ ማንም አይጠጋውም ብዬ ነው እስከዛሬ በኮንፊደንስ ስኖር የከረምኩት። ደግሞ አንቺ ተጠቅተሽው አይደል እንዴ ምናምን እንዳትኛብሽን ዝጊ። ይልቅ ኢንቮይስ መልክልሽ እንዴት እንደምበቀለው አብረን እንድንወስድ ልጠይቅሽ ነው። በተኛበት ፊቱ ላይ ልጸዳዳበት ወይስ የድመቷን አይነ ምድር ቁርስ ውስጥ ቀላቅዬ ላብላው? የትኛው ነው ይበልጥ መፈጠሩን እንዲጠላም ያደርገው? ሳልሰራለትማ አንለያያትም። ቶሎ ንገሪኝ በልጠሽ። አንቺ ዛሬ ለምን አባሽ ነው ክላስ የቀረሽው? ተዋረድኩልሽ፣ ቀለልኩልሽ፣ ከሰው ተራ ወጣሁልሽ። ወይኔ ምሳ ሰዓት ላይ ነው ቁጭ ብዬልሽ። በቃ መውጣት አስጠላኝ። አንቺ ስለሌለሽ ምን እሰራለሁ ወጥቼ ምናምን ብዬ ክላስ ውስጥ ቁጭ ብዬልሻለሁ። ከዛ የ4 አመቱ ክራሼ ናቲ በይ፣ ከዛ ይሄ ጓደኛው ዝርግርግ ጓደኛው ሚኪ በይ፣ ብቻ ብዙ ናቸው። ምን ተስኖት ምናምን አለ ቁጭ ብለው ማለት ነው። በቃ ዝም ብለው እየተቀላለዱ ምናምን ክላስ ውስጥ ምናምን
ተቀምጠውልሻል። እኔ ጥጌን ይዤ በቃ ዝም ብዬ ወሬያቸውን እየሰማሁ ምናምን አንዳንዴ እየሳኩ አንዳንዴ እያወራሁ ምናምን በቃ ያ ምን ተስኖት የሚባለው ገንገበት ጓደኛው የሆነ ቀልድ ቀልዶ አሳቀኝና ማለት ነው። ከዛ ምን በሆንልሽ ጥሩ ነው በአንደኛው አፍንጫዬ የሆነ ወፍራም ነጭ ንፍጥ ውጥት ብሎ ግብት አላለም መሰልሽ። ወይኔ 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 አዩኝ አላዩኝ ብዬ ቀስ ብዬ ሳያቸው ሁሉም እያዩኝ ነው። ሳያውቁብኝ የሌለ ሙፍታ ያዘብኝ ነው በቃ ለው ያለገጡብኝ። ከዛ ሮጬ ወጣሁኝ ወደ ሽንት ቤት እንጂ ፊቴን ተጣጥብኝ ምናምን። ወይ ሁለተኛ አይናቸውንም አላይም። ቀጥ ብዬ ነው የምወጣው። የቀረውን ክላስ ማልጨርስም ብዬ ልወጣልሽ ስል ምን ትዝ ይለኛል ቦርሳዬ ስቲል እዛ ነው ያለው። ከዛ በቃ እንደምንም ተሳቅቄ ልወስድ ሲሄድ ጊዜ እስካሁን ስለ እኔ ነው እየተወራ ያለው። ከዛ እኔ ሌለ ደብሮኝ በሩ ጋር ቆሜ ናቲ አንዴ ቦርሳዬን አቀብለኝ እለዋለሁ። ራስ ሻንሾ አንቺ ንፍጣ ባላለኝም መሰለሽ። ወይኔ ዘሚኛለሽ ከነገው ጀምሮ ትምህርት ቤት አልሄድም። ቀጣይ ዓመት ሌላ ትምህርት ቤት ፈልጌ እመሰከራለሁ። ቻው። ወይኔ ድዱ ሲያምር ጀመራት ደግሞ። ስሚ እንደ ማንኛችንም ግን የሚጸዳዳ ይመስልሻል? Really, nigga? እና ታዲያ ሰው አይደል እንዴ? ይሄ ፊት እኮ ለሽንት ቤት አይመጥንም ብዬ ነው። እንግዲህ ሳሎን ይሆናል ቢጸዳዳው። አቦ ቀልዱን ተይና ማለት ነው። ባለፈው ቴክስት አድርጌለት አልመለሰልኝም እና ዛሬ ደግሜ ቴክስት ባደርግለት ኖርማል ነው። እንግዲህ እንደ ጓደኛ ሁለት ጊዜ ባትቀይ ጥሩ ነው ባይ ነኝ። ግን እንደማትሰሚኝ አውቃለሁ። ስለዚህ ምን አስለፈለፈኝ? የፈለግሽውን ማድረግ ትችያለሽ። ምን ብዬ ልጻፍ? ዝም ብዬ አቤንዬ ብዬ ልብ ቅርጽ ጨምሬ ላክበት ነው? ልብ ቅርጹ ይቅር አይደል? ወይኔ ጉዴ! ኧረ በእናትሽ ተፋቺ እንዴ! ቢዚ ሆኖ ነው እንጂ እኮ ይወደኛል የምር። በጣም ሰነፍ ከመሆኑ የተነሳ ማለት ነው ክፍሌን እየጠረኩ ጥራጊውን ማፈስ ሰነፍ ማለት ነው ወደ አልጋዬ ውስጥ ነው የምጠርገው። ኧረ በስመ አብ! ኧረ እንደውም ያንቺ ኖርማል ነው። እኔ አንዳንዴ ከመኝታ ቤት ሽንት ቤት መሄድ እየሰነፍኩ ማለት ነው እዛው በፌስታል ተጸዳድቼ ምናምን እንዳይሸት ድብን አድርጌ ያስሬው አልጋ ስር ማስቀምጥበት ታይም አለ። ሄሎ ሄሎ ሄሎ፣ አይሰማሽም እንዴ? ሄሎ ቤብ፣ ሰማኛለህ? ካሁን በኋላ አላቅህም፣ አታቀኝም፣ ሁለተኛ እንዳትደውልልኝ። ደህና ሰንብት። መልካም ይሁን። እንዴ ኧረ ስሜ የዛሬው ህልሜ ደግሞ ይለያል እንዴ። ዋና እየዋኘሁልሽ ነው። ከዛ የሆነ ጉማሬ ከውሃ ውስጥ ውጥት አለና የሆነ ቀለበት ምዥርጥ አርጎ አወጣና ታገቢኛለሽ አላለኝም መሰለሽ እንዴ? አንተ ጉማሬ፣ እኔ ሰው እንዴት ይሆናል ኢቨን ሳይዝ አይመጣውም ምናምን ነገር ብዬ እያስረዳሁት ምን ብሎ እንዳሳመነኝ አላውቅም። ተስማምቼ ቀለበት አረኩኝ። ከዛ ምን እንደተፈጠረ አላውቅም። የሆነ ግርግር ያለበት ቤት ውስጥ ነው ያለሁት። የሆነ ክፍል በር ክፍት ሳረግ አጅሬ የሆነች ፒንክ ዊክ ካረገች ቅማል ጋር ቺት እያረገብኝ ያገኘሁት። ከዛ የሌለ ተናድጄ ብግን ብዬ እሷን በቴስታ ላጫውታት ስል ሮጣ እየተመናቀረች ወጣች። ከዛ እሷ አመለጠችኝ። አንተ አታመልጠኝም ብዬ በጥፊ ላጠናግረው ስል እጄን ስዘረጋ ነው ማስታወሰው። ከዛ በኋላ ምን እንደተፈጠረ አላውቅም። እራሴን ስቻለሁ። ብድግ እላለሁኝ። 9 ጉማሬዎች ቁጭ ብለው እያዩኝ ነው፣ እያፈጠጡብኝ ነው። እንዴ ምንድነው? ምንድናችሁ? የት ነው ያለው እሱ ምናምን ስላቸው ጊዜ አይ ይቅርታ ብሎሻልና ሽምግልና ነው የመጣ ነው ሲሉኝ፣ ደረዛ ሁለተኛ ካሁን በኋላ አይኑ ማየት አልፈልግም አልኩኝና ወጣሁኝ። ወጥቼ ኮሪደር ላይ እየሄድኩልሽ ነው የሆነ እያመጣና በካልቾ አጠናገረኝ። ፍርጥ ነው ያልኩት። ከዛ እንዴ ምን ሆነ ነው ምናምን ለዋለሁ። በጉልበቱ ተንበርክኮ ታገብኛለሽ አላለኝ መሰለሽ። ከዛ እንዴ በካልቾ ተማታህ ነው እንዴ ፕሮፖዝ የምታደርገው? ምኑ ጉድ ነህ ምናምን ብዬ እንትን እለዋለሁ። ምን ይለኛል? እኔ እኮ ያኔ ሰው አይደለሁም፣ እኛ ስታይላችን እንደዚህ ነው፣ በካልቾ መተን ነው ፕሮፖዝ የምናደርገው አላለኝ መሰለሽ። ከዛ እኔ ትሽ ሲያስጠላ ካንተስ ጉማሬው ይሻለኛል ብዬ ጣ አርጌ በጥፊ መተዋለሁ። ተተኩሶ ሂዶ ሰማይ ላይ ተለጠፈ እንደ ማስቲካ። ከዛ ወዲያው ከእንቅልፌ ነቃሁ። ታይ ግን እንደኔ የሚወድሽ ሰው አታገኝም፣ በኋላ ይቆጭሻል። ታይ አሜን፣ እንዳፍክ ያርግልኝ። አሜን ነው። በኋላ ጸጽቶሽ እግሬ ላይ ወድቀሽ ነው የምትለምኝ። የዛኔ ደግሞ እኔ ሌላ ላይፍ ላይ ነው መሆኑ። አልሰማሽም? እወቂሽ። ኦኬ፣ በህልም ነው። እሺ ቀልጂ፣ ግን ይሄን እወቂ። ያቺ ብቻዋን አርጅታ ባለ 9 ድመቷ አሮጊት ነው እሺ የምትሆኙ። ብቸኛ ሆነሽ ነው እሺ የምትቀሪ። አሜን 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 አሜን። ግን 9 በዛ፣ 4 ይበቃኛል። 5ቱን ውሻ ይሁንልኝ። አራቺ ምን አይነቷ ደረቅ ነሽ! ታስጠላትሽ። ኪዥቢ ድንጋይ ሰበረው። ኧረ አንተ ስልክ ተወዷል። ሄሎ ሄሎ
አቤኔዘር ቴክስት አደረገ። አቤኔዘር ደግሞ ማን ነው? አቤኔዘር ክራሼ እንዴ አቀል ልጅ ምን ብሎ ልኮልሽ ነው እንደዚህ የምትደሳሰችው? አሳይመንቱን እንዳትረሺ ነው የሚለው። በቃ ሌላ ነገር አለጋለም አለው። ወይኔ ምን ብዬ ልመልስለት? አንደኛሽን ለምን ስክሪንሾት አድርገሽ በፍሬም ፕሪንት አስደርገሽ አሰቂውም? ጀዝባ አቦልተኛበት ወደዛ ትለፋደጂ። ምን ትጨማለቃለች? ዳና ደርሽ ቢልሽ ልታብጂ ነው። አሳይመንት ቂጅቢ ኧረ በለው በጣም ጨዋታ ጨምራቸዋል ማለት። ኤኒዌይ ቀጣይ ደግሞ እስኪ እንገናኛለን። በረን ፈታ ዘርታ እስከ ጥግ ድረስ እንላለን። ሀሳብ አስተያየታችሁን የተመቻችሁን ቪዲዮ ኮሜንት ላይ አስቀምጡልኝ። ቪዲዮ ላይ ካንሰል ካላችሁ ላይክ እያደረጋችሁ ታማል ላይ የሚፈልጉ ሰዎች ቪዲዮ ሼር አድርጉላቸው። እኔ ጋር በሌላ ባበደ ቪዲዮዎች እንገናኛለን። እስከዛው ድረስ ኢትዮጵያ ለዘላለም